እንደምን ዋላችሁ። እንግዲህ እኔ የመጣሁኝ ተጃዊ ወረዳ ነው። ቤተሰቦቼ ያሉ ወለጋ ነው ያሉት። እኔ ብቻዬን ጃዊ ነው ያለሁትኝ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን ዋና ጸሎት የደረሰልኝ ይሄ ነው። መጀመሪያ ልጅም ቢብሎኝ ማለት ነው ሁለት ጊዜ ሲሞትብኝ አሁን ከሱ ጋር በጣም ነው የምንዋደደው፣ ግን በልጅ ምክንያት ተለያየን። ስንለያይ እሱም ሌላ በቃ ገባ፣ እኔም አገባሁኝ። አሁን ዝም ብዬ ስጠብቅ መርፌም አልወስድም እምቢ አለኝ። ያገባሁት ልጅም ሌላ ልጅ አለው። ከዛ 6 ዓመት ነው ምናምን ስቀመጥ እኔ ልጅ መውለድ የማልችል ከሆነ ምን አረግልኛል ባልስለው ልጅ ባለቤቴን በቃ አንቺ ወንቅሸት ልጅ ከስለሽ ከመጣሽ ትወልጃለሽ አይዞሽ ተፈለግሽው አለኝ። በጣም የምፈልግ እኔ እንዴት ልጅ ሳልወልድ ልኖር ነው እንዴ ብዬ መጥቼ ተስዬ ተጠምቄ ሄጄ ገና 2 ወር ሳልቆይ ማለት ነው አረገዝኩ። ወዲያው በጠርጄ በመጋቢት አረገዝኩኝ። አሁን ወልጄ እገኛለሁ አዝዬ። ሁለተኛ ዘመዶች ያሉ ወለጋ ነው፣ እኔ ያለው ጃዊ ነው። ከዛ ሁሉ ሰው እናቱ ወንድሙ ሁሉ ነገር ሲያጣ የኔ ዘመዶች ከቁጥር ሳይጎሉ ይገኛሉ። ለኔ የደረሰ አምላክ ለእናንተም ይድረስላችሁ።